ታች ደግሞ እንደምታዩት በደረጃ የተሰራ ልብስ ነው። ይሄ ልብስ የሽመና ልብስ ሲሆን 4 አርብ ነው። እንግዲህ ቢጫ ልብስ ደመቅ ያለ እንደምታዩት እንግዲህ ወደ ታች መስቀሉ የተሰራበት መንገድ ወራጁ እጅግ በጣም የሚያምር ልዩ የሆነ ከላይ ደግሞ ሹራብ ስራው ፍሪ ሳይዝ ነው። ለማንኛውም ሳይዝ እንዲሆን ተደርጎ የተሰራ ሲሆን አንገቱ ኦ ነው። አንገት ቦ እንግዲህ ኦኬ። እንግዲህ ወደ መጀመሪያው ልብስ ስንመጣ ቀጣዩ መጪው በዓል እንግዲህ አሸንዳ እንደመሆኑ ለአሸንዳ የሚሆን ከለር ነው ይዤላችሁ የመጣሁት። ለአሸንዳ የሚሆን ከለር በሰፊ ልሙጥ ጥለት ነው ያሰራሁት። በጣም የሚያምር ቆንጆ የሆነ እንደምታዩት ሰፊ ጥለት ነው ከስር የተደረገለት። ከእያንዳንዱ ከለር ላይ ደግሞ ጥቁር ጥቁር ፈርጥ ተደርጎባቸዋል። እንደምታዩት እንግዲህ ከላይም ወደ ላይ ሬንቦ የሚባለው የዳይመንድ ፈርጥ የተደረገለት ሲሆን ከለሩ እጅግ በጣም የሚያምር ደስ የሚል ለስለስ ያለ ቆንጆ ቀለል ያለ ለአሸንዳ መለበስ የሚችል አሪፍ ልብስ ነው ይዤላችሁ የመጣሁት። ይህ ልብስ እንግዲህ እንደምታዩት ወደ ላይ ስንመጣ ደግሞ አንገቱ 4 ማዕዘን በቪ ተደርጎ እጅ አምባሩ በጉርድ ተደርጎ የተሰራ ነው። እዚህ ጋር የእጁ ሲለበስ በሴትዋ ልክ ሲደረግ እጅግ በጣም የሚያምር ልዩ ውበት የሚሰጠው ሲሆን እንደምታዩት እንግዲህ ፈርጥ ተደርጎበት ቆንጆ የሆነ ስራ ነው የተሰራው ማለት ነው። ይሄን ልብስ እንግዲህ እንደምታዩት ለአሸንዳ ማዘዝ ከፈለጋችሁ ተሸምኖ ስለሚሰራ ቀደም ብላችሁ እንድታዙን ሪከመንድ አደርጋችኋለሁ። የዚህ ልብስ ዋጋ 12000 ብር ነው። ኦርደር እያደረጋችሁ ወደሚቀጥለው እንሄዳለን ማለት ነው። ኦኬ ቀጣይ ደግሞ እንደምታዩት እጅግ በጣም የሚያምር ሰፊ የሆነ ደስ የሚል ምንድነው የሚባለው ኦሬንጅ ከቀይ ጋር ቢጫ ተደርጎ እጅግ በጣም ልዩ ውበት ያለው ደመቅመቅ ያለ ደስ የሚል ልዩ ውበት ያለው ልብስ ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ ከስር እስከ 48 ሴንቲሜትር የሚረዝም ሰፋ ያለ ወርዱ እጅግ በጣም የሚያምር ልዩ ውበት ያለው ቀይ ያለው ቢጫ ያለው ሰማያዊ ያለው ኦሬንጅ ከወርቃማ ጋር ተወስውሶ የሚገርም ልዩ ውበት እንዲሰጠው ተደርጎለታል። እንደምታዩት እንግዲህ ከታች ያለው መስቀል መሀል ላይ በትልቁ ተደርጎለት ወደ ላይ ደግሞ ስንመጣ ደብል መነን ተደርጎ ደብል መነኑ እጅግ በጣም ደስ ያለ ንጽት ያለ የሚያምር ልብስ ነው። እንግዲህ እንደምታዩት ወደ ላይ ደግሞ ስንመጣ አዘዘችኝ ልጅ ፍላጎት እንግዲህ አንገቱ ቪ እንዲደረግላት ነው የፈለገችው። በአዘዘችኝ መሰረት ቆንጆ አድርጌ በአምለሰት ስራ ሰርቼላታለሁ ማለት ነው። ይህን ልብስ ያዘዘችኝ እንግዲህ ዘመናዊ ትባላለች። ከአሜሪካን ያዘዘችኝ ዜድዬ እንደምታየው እንግዲህ ቆንጆ አድርጌ ልብስሽን ሰርቼልሻለሁ፣ እንደምትወጂው አልጠራጠርም። ይሄ ልብስ እንግዲህ እንደዚህ ቆንጆ ሆኖ ተሰርቶ ዋጋችን 22000 ብር ነው። ኦርደር አድርጎ እንላለን። በቀጣይ ደግሞ የማሳያችሁ አሁንም እንግዲህ ደንበኛ ያዘዘችኝ ቆንጆ የሆነ ልብስ ነው። እንደምታዩት እንግዲህ ከታች ጥለቱ 40 ሴንቲሜትር ተደርጎ በሁለት ከለር ያለቀ ልብስ ነው። እንደምታዩት እንግዲህ ቬጅ ከወርቃማ ጋር ተቀላቅሎ ከላይ ፐርፕል ከለር የተደረገ ልብስ ነው። ዲዛይኑ እጅግ በጣም የሚያምር መሀል ላይ ትልልቅ ዳይመንድ እየተደረገ አንድ ወርድ ላይ እስከ 5 ዳይመንድ ተደርጎ የተሰራ ልብስ ነው። የጥለቱ ስፋት 40 ሴንቲሜትር ሲሆን ከላይ ደግሞ እንደምታዩት መነኑ ጽድት ያለ በሁለት አይን መነን ከዛ ደግሞ ደብል መነን አድርገን የሰራ ነው። ከላይ ደግሞ እንግዲህ ደንበኛ የፈለገችው ተላላፊ አንገት ሆኖ በቀበቶ ነበር የፈለገችው። ቀበቶ እንግዲህ እንትን ተብሎ ጠላቂ ሲሆን ከላይ የተደረገ ነው። ማድረግ ይቻላል። ማውለቅም ስትፈልግ ታወልቋለች ማለት ነው። እንደምታዩት አምባሩ እጅግ በጣም የምታምር የጥለቱ እዚህ ጋር የተጠለፈበት ልዩነት የለውም። እጅግ በጣም ተመሳሳይ እና በጣም የሚያምር ልቅ ብሎ የተሰራ የጥለቱ ስስነት ለአለባበስ እጅግ በጣም ምቾት ያለው ሲሆን ከላይ እንደምታዩት ሹራብ ስራ ተደርጎ የተሰራ ነው። ቀበቶ ከፈለጋችሁ ተያይዞ መሆን ይችላል። ከፈለጋችሁ ደግሞ እንደዚህ በላይ የሚደረግ ተደርጎ መሰራት የሚችል ሲሆን ይህ ልብስ እንግዲህ እንዳያችሁት ቆንጆ ሆኖ በምታዩት መልኩ ከላይ ሞገድ በላይ ዲዛይን መቀየር ከፈለጋችሁ ተቀይሮላችሁ ቆንጆ አድርገን እኛ ደግሞ ሰርተ ነው ዋጋችን 20000 ብር ነው። ኦርደር አድርጉን እንላለን። እንግዲህ ወደ ቀጣይ መጠናል። አሁንም እንግዲህ እንደምታዩት ሞቅ ደመቅ ያለ ደስ የሚል ጥቁር የበዛበት ከወርቃማ ከሰማያዊ ቀይ ቢጫ ብዙ ከለር ያለው እጅግ በጣም የሚያምር ዲዛይን ያለው ደስ የሚል ልብስ ነው። ይህ ልብስ እንግዲህ ብዙዎቻቸው እንደምታውቁት አልጠራጠርም በጣም ተወዳጅ የሆነ ልብስ ነው። ከለር አገባቦቹ ኤቭሪቲንግ ጥለቱ ላይ የተቀመጠበት መንገድ ዲዛይኖቹ እጅግ በጣም የሚያምሩ ልዩ ውበት እንዲሰጡ አድርጎታል። ብዙ አይነት ከለር ያለው ሲሆን እንደምታዩት እንግዲህ ጥቁር ልብሱ ላይ ጥቁር ከለር መኖሩ ልዩ ውበት እንዲሰጠው አድርጎታል። ወደ ላይ ስንመጣ እንግዲህ እንደምታዩት አሁንም እንደተለመደው ንጽት ያለ ሁለት አይን መነን ከደብል
መነን ጋር ተደርጎ የተሰራ ሲሆን ከላይ እንደምታዩት ሹራብ ስራ ነው። አሁንም እንግዲህ እነዛን ያዘዘችኝ ደንበኛ የነበረ አንድ ላይ ያዘዘችኝ አንገቱ ላይ አምለሰት ቪ ነው የሚመቸኝ ስላለች በቪ አድርጌ እንደምትወደው ሰርቼላታለሁ። እንደምታዩት እንግዲህ አምባሩ ላይ ቆንጆ የሆነ ሰፋ ያለ አምባር አድርጌላታለሁ። በዚፐር ነው የተሰራው። ዚፑ ሲለበስም ሲወልቅም እጅግ በጣም ምቾት ያለው ለአለባበስ ቀለል ብሎ የሚደረግ ሲሆን የጥልፉ ልዩነት አለመኖሩ እጅግ በጣም ልዩ ውበት እንዲሰጠው አድርጎታል። እዚጋ ያለውና እዚጋ ያለው የከለር ልዩነት በጣም ነው ደስ የሚለው። ቆንጆ የሆነ ተመሳሳይ አድርገን የሰራንበት መንገድ ደስ ይላል። እንደምታዩት እንግዲህ ይህን ልብስ ማዘዝ ለምትፈልጉ ወገብ በላይ የፈለጋችሁትን አይነት ዲዛይን ይቀየርልን ካላችሁ ተቀይሮ ዋጋችን 23 ሺህ ብር ነው። ኦርደር አድርጉ እንላለን። በቀጣይ ደግሞ እንግዲህ እንደምታዩት ደስ የሚል ከለር በጣም የሚያምር ቬጅ ጥቁር ከለር ኦሬንጅ አለው ወርቃማ ውስጥ ከጥቁር ጋር ተደርጎ የተሰራ እጅግ በጣም የሚያምር በጣም ደስ የሚል ልብስ ነው። ኦልሬዲ ልብስ ሲታይ ብዙ ጊዜ ይሄ ልብስ በሀበሻ ቀሚስ ከድሮ ጀምሮ የምትጠቀሙ ሰዎች ታውቁታላችሁ። ምናልባት አሰራሮቹ የዳይመንዶቹ እና ድሮ ጀምሮ የመጣ ብዙ ጊዜ ማያልፍበት አይነት የጥለት አይነት ነው። በጣም ደስ የሚል ጥለት ነው። እኔ በጣም የወደድኩት እንደምታዩት እንግዲህ ከስር ሰፋ ብሎ በሁለት የተያያዘ ሆኖ ትንሽ ሰፋ ብሎ ሮንዚ አይነት ዲዛይን ተደርጎለት እዚህ ላይ እንግዲህ ልሞጡ ወደ ላይ ደግሞ መጡ የቀጭኑ የተሰራበት መንገድ እጅግ በጣም የሚያምር። ከዛ ደግሞ ስትመጡ ወደ ላይ እንደምታዩት እንግዲህ የመነኑ ልስላሴ ደብል መነን ሆኖ የተሰራበት መንገድ እጅግ በጣም ደስ የሚልና ልዩ ውበት የሚሰጠው ነው። እንግዲህ ወደ ላይ ደግሞ ስንመጣ ዋናው ነገር ከታች ያለው ዲዛይን እንደዚህ ተሰርቶ ወደ ላይ ስንመጣ ደግሞ ጥልፉ ከታችኛው ጋር መመሳሰል እንዳለበት ግድ ነውና እንደምታዩት እጅግ በጣም በሚያምር መልኩ የታችኛው ጥለቱን ራሱን ቁጭ ተደርጎ የተሰራበት መንገድ በጣም ነው የሚያምረው። በጣም ልዩ ውበት እንዲሰጠው አድርጎታል። ሹራብ ስራ ተደርጎ የተሰራ ሲሆን እንግዲህ እንደምታዩት አምባሯ እጥር ምጥን ያለች እስከ 15 ሴንቲሜትር የምትረዝም አምባር አላት። ከላይ ደግሞ ሹራብ ስራው ፍሪ ሳይዝ ነው፣ ለማንኛውም ሳይዝ እንዲሆን ተደርጎ የተሰራ ሲሆን አንገቱ ኦ ነው። አንገት ቦ እንግዲህ ብዙ ሰው ምርጫ ሊሆን የሚችል አይነት ዲዛይን ነው። ትከሻው ላይ እንደምታዩት እንግዲህ የጥለቱ ስፋት ቁጭ ያለበት መንገድ እጅግ በጣም የሚያምር ነው። በቃ ይህ ልብስ ፈርጥ የማይፈልግ ምንም ነገር የማይፈልግ እንዲሁ ስታዩት በጣም ሻይኒ ምናምን ደስ የሚል ልብስ ነው። ይህ ልብስ እንግዲህ ኦርደር ማድረግ ለምትፈልጉ ሰዎች ዋጋው 14 ሺህ ብር ሲሆን ኦርደር እንድታደርጉን ሪከመንድ አደርጋችኋለሁ። ወደ ቀጣይ እየተወደዳችሁ በቀጣይ ደግሞ እጅግ በጣም የሚያምር የቀጭን ጥለት የጥልፍ ጥለት ነው ይዤላችሁ የመጣሁት። እስኪ አብረን እንየው። እንደምታዩት እንግዲህ ይሄ የሚያምር ቀጭን የጥልፍ ጥለት በ5 አርብ የተሰራ በሁለት አይን መነን እጅግ በጣም አምሮና ተውቦ እንደምታዩት እንግዲህ ከወገብ በላይ ስንጀምር ሸፒ ተደርጎ እጅግ በጣም በሚያምር መልኩ አንገት ቦ ከፊትም ከኋላም ተደርጎ የተሰራ ነው። እጁ እንደምታዩት እንግዲህ አጓጉል በሚባል ደረጃ እጅግ በጣም የምታምር ቀጭን እጅግ ያብሩ ተደርጎለታል። እንደምታዩት እንግዲህ ወደታች መስቀሉ የተሰራበት መንገድ ወራጁ እጅግ በጣም የሚያምር ልዩ የሆነ ከለሮቹ እጅግ በጣም ነው የሚያምሩት። መደቡ ቬጅ ነው። ከላይ ደግሞ እንደምታዩት አብሽ ከለር አለ፣ ፐርፕል አለ። እጅግ በጣም የሚያማምሩ ቆንጆ መስቀል ዲዛይኖች አሉት። እንደምታዩት እንግዲህ ይህ ልብስ እጅግ በጣም ልዩ ውበት ያለው የሚያምር ቀጭን ጥለት ነው። ቀጭን ጥለት ለምትፈልጉ ሰዎች እጅግ በጣም የሚያምር ልብስ ሪከመንድ አደርጋችኋለሁ። እንደምታዩት እንግዲህ ከፊትም ከኋላም እጅግ በጣም የሚያምር መስቀሉ አቀማመጦቹ በጣም የሚያምሩ። ከላይ ደግሞ እንደምታዩት ላስቲክ ተደርጎ በሸፒ የተሰራ ልብስ ነው። ይህ ልብስ ምን ለየት ያደርገዋል ካላችሁም ደግሞ ዋጋው እጅግ በጣም ምርጥ ዋጋ በምርጥ ስራ ነው የምንሰጣችሁ። ሰፊ የሆነ ነጠላም አብሮ ተዘጋጅቶለታል። ይህ ልብስ እንግዲህ እንደምታዩት እንደዚህ ቆንጆ ሆኖ ተሰርቶ ዋጋው 12 ሺህ ብር ነው። ኦርደር አድርጉ እንላለን። ወደ ቀጣይ ደግሞ የምናሳያችሁ ይሆናል። የተወደዳችሁ ይህን ልብስ እንግዲህ የዛሬ ሳምንት ወር 2 ሳምንት ነገር አሳይቻችሁ ነበረ። በድጋሚ የታዘዘ ልብስ ነው፣ እንዲሁ ላሳያችሁ ብዬ ነው ከላይ ያመጣሁት። እንደምታዩት እንግዲህ እጅግ በጣም በሚያምር መልኩ ከላይ ሸፒ ሆኖ ጀርባው ላይ ደግሞ እንደምታዩት ላስቲክ በዚፕ ሆኖ የተሰራ ሲሆን እጅግ በጣም ልዩ ውበት ያለው ለማንኛውም ሳይዝ መሆን እንዲችል ተደርጎ የተሰራ ነው። ብዙ ጊዜ ውጭ ሀገር ሆነው ሲያዙ ሳይዛቸው ማች አላረግ እያለ ስለሚያስቸግረን ነው ላስቲክ ከኋላ የምናደርግበት። እንደምታዩት እንግዲህ ቀጭን ጥለት እጅግ በጣም አምራ የተሰራች ዋጋዋም እጅግ በጣም ተመሳሳይ የሆነች
ተመጣጣኝ የሆነ ዋጋ ነው። ኦርደር አድርጉ። ዋጋው 13,000 ብር ነው። እንዳያችሁት ደግሞ አሁንም በቀጣይ ቆንጆ የሆነ ሰማያዊ ከለር ለምትወዱ ሰዎች አሪፍ ልብስ ይዤላችሁ መጥቻለሁ። ይህ ልብስ ከዚህ በፊት አሳይቻችሁ ነበር። በድጋሚ የተሰራ ልብስ ነው። ከወገብ በላይ ሹራብ ስራ ሆኖ ከታች ደግሞ እንደምታዩት በደረጃ የተሰራ ልብስ ነው። ይህ ልብስ የሽመና ልብስ ሲሆን 4 አርብ ነው። 4 አርብ በሁለት አይን መነን ጽድት ያለ ለስላሳ መነን ነው። እኛ ደግሞ ደብል መነን አድርገን የሰራ ነው ሲሆን እንዳያችሁት ተገጣጥሞ ስታይ ደግሞ እጅግ በጣም ልዩ ውበት ያለው ነው። ከላይ ደግሞ እንደምታዩት እንግዲህ አንገቱ 4 ማዕዘን ቪ ተደርጎ በሹራብ ስራ እጅጌ አጓጉል ተደርጎ የተሰራ ነው። እንደምታዩት እንግዲህ እጇ አጓጉል ሆና በቀጭኑ ተጠልፋለች። ይህ ልብስ እንግዲህ ሳይዙ ፍሪ ሳይዝ ነው። ሹራብ ስራ ነው። ደስ የሚል ምቾት አለው። ቀለል ብሎ መደረግ የሚችል አሪፍ ልብስ ነው። በዛ ላይ ደግሞ ዋጋው በጣም ቆንጆ ዋጋ ነው። የዚህ ዋጋ 13,000 ብር ነው። ኦርደር እያደረጋችሁ እናመሰግናለን። የተወደዳችሁ እንግዲህ አሁንም በድጋሚ የታዘዝነውን ልብስ ነው ማሳያችሁ። እንዳያችሁት እንግዲህ ቢጫ ልብስ ደመቅ ያለ ከቤዥ ጋር ሆኖ የተሰራ እጅግ በጣም የምታምር መካከለኛ ጥለት፣ የጥለቱ አስፋት እስከ 30 ሴንቲሜትር የምትረዝም መሀል ላይ ደግሞ እንደምታዩት የዲዛይኗ ውበት በጣም የምታምረው። በዚያው ልብስ መጪው መስከረም እንደመሆኑ ለእንቁጣጣሽም መሆን ይችላል። ኦርደር ማድረግ ለምትፈልጉ ሰዎች ለእንቁጣጣሽ፣ በማህበርም ማች መልበስ ለምትፈልጉ ሰዎች ከወዲሁ እያዘዛችሁ እንላለን። እንደምታዩት ከላይ 4 ማዕዘን አንገት ተደርጎ በሹራብ ስራ ነው። እጇ ላይም ቀለል ተደርጋ የተሰራች ነች። ከወገብ በላይ በፈለጋችሁት አማራጭ ቀየርልን ማለት ትችላላችሁ። ከወደዳችሁት አይነት ዲዛይን መሰራት ይችላል። ይህ ልብስ እንግዲህ እንደምታዩት 4 አርብ አይመስልም፣ በጣም ሰፊ ነው። ዘንከትከት ያለ ወርዱ በጣም ደስ የሚል ወርድ ነው። የዚህ ዋጋ እንግዲህ 13,000 ብር ሲሆን በማህበር ናችሁ ማዘዝ ለምትፈልጉ ሰዎች አናግሩን። ልዩ ቅናሽ የምናደርግላችሁ ይሆናል። ኦርደር እያደረጋችሁ አመሰግናለሁ። እየተወደዳችሁ ተመልካቾቻችን ለሰዓቱ ይዘናቸው የነበሩ ልብሶች እነዚህን ይመስላሉ። ሳምንት ቆንጆ ነገር ይዘንላችሁ የምንመጣ ይሆናል። እስከዛ ግን ኮሜንት ላይ ሀሳባችሁን እንድታሳውቁን ስንል በአክብሮት እንገልጻለን። እንዲሁም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሳምንት ቆንጆ ነገር ይዤላችሁ የምመጣ ይሆናል። ሀሰን ዲዛይን ነበርኩኝ። እስከ ሳምንት፣ መልካም ሳምንት። ቻው ቻው።